ዓለም ትንፋሿን ውጣ እየጠበቀች ነው። ፕሬዝዳንት ዶናልድ ትራምፕ ከደቂቃዎች በፊት ባወጡት አስደንጋጭ መግለጫ ዛሬ ኢራን እጅግ በኃይለኛው ትመታለች ሲሉ እስካሁን ጥቃት ያልተሰነዘረባቸው አዳዲስ ቦታዎች እንደሚወድሙ አስታውቋል። የኢራኑ ፕሬዝዳንትም በበኩላቸው እጅ የመስጠት ህልማችሁን ወደ መቃብር ይዛችሁ ትሄዳላችሁ ሲሉም ዝተዋል። የተባበሩት መንግስታት ዋና ጸሐፊ ሁኔታው ከዚህ በላይ አሳሳቢ ሊሆን አይችልም ያሉበት ሚስጥር ምንድነው? የሰዓቱን ዝርዝር መረጃዎች ይዘን ቀርበናል። ቪዲዮን ላይክ በማድረግ ጀምሮ ለቻናላችን አዲስ ከሆናችሁ ደግሞ በየሰዓቱ የሚወጡ ሰበር መረጃዎች ቀድሞ እንዲደርሷችሁ ሰብስክራይብ ማድረግ የደወል ምልክቷን መጫናት ዘንጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ ያልተጠበቀ አስደንጋጭ መግለጫን ሰጥቷል። ዛሬ ኢራን እጅግ በኃይለኛው ትመታለች ሲሉ ከዚህ ቀደም ኢላማ ያልነበሩ የቴህራን ባለስልጣናት ላይ ጥቃት ሊፈጸም እንደሚችል ፕሬዝዳንቱ ገልጿል። ፕሬዝዳንቱ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ የኢራኑ ፕሬዝዳንት ማሱድ ፔዝeshkian ከሰዓታት በፊት ያደረጉትን ንግግርም ጠቅሷል። ፔዝeshkian በኢራን ጥቃት የተፈጸመባቸውን ጎረቤት አገራት ይቅርታ ጠይቀው ካሁን በኋላ ቀድመው ጥቃት ካልፈጸሙ በስተቀር ጎረቤቶቹን እንደማያጠቁ ተናግሮ ነበር። ትራምፕ በልጥፋቸው ኢራን ይቅርታ መጠየቋና በመካከለኛው ምስራቅ ለሚገኙ ጎረቤቶቿ እጅ መስጠቷን እንዲሁም ካሁን በኋላ ወደ እነርሱ እንደማትተኩስ ቃል መግባቷን ገልጿል። ይህ ቃል የተገባው በማያቋርጠው የአሜሪካና እስራኤል ጥቃት ምክንያት ብቻ ነው ብሏል። ኢራን የመካከለኛው ምስራቅ አገራትን እንደማታጠቃ ብትናገርም ወደ ጎረቤቶቿ የሚደርሱ ጥቃቶች ሙሉ በሙሉ አልቆሙም። በዱባይ ዓለም አቀፍ አየር ማረፊያ አቅራቢያ የድሮን ጥቃት መፈጸሙን የሚያመላክት መረጃ የወጣም ሲሆን ኳታርም የተወነጨፈባትን ሚሳኤል ማክሸፏን ገልጻለች። ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ዛሬ ኢራን እጅግ በኃይለኛው ትመታለችም ብለዋል። የአገሪቱ ጦርም ጥቃት የሚፈጽምባቸውን አዲስ ኢላማዎች እየለየ መሆኑን ገልጿል። ፕሬዝዳንቱ ሙሉ በሙሉ የሆነ ውድመትና እርግጠኛ ሞት የማድረስን ሐሳብ በከፍተኛ ሁኔታ እያጤኑት እንደሆነም ጠቅሰዋል። በአዲሱ እርምጃ ኢላማ የሚሆኑት እስካሁን ድረስ ጥቃት ሊሰነዘርባቸው ያልታሰቡ አካባቢዎችና በርካታ ሰዎች እንደሆኑም ጠቁመዋል። ይህ የሚሆነው በኢራን መጥፎ ባህሪ ምክንያት ነው ያሉት ትራምፕ ተጨማሪ መረጃ ከመስጠትም ተቆጥበዋል። ክቡራን አድማጮች፣ ወደሚቀጥለው መረጃ ሳልፍ የኢራኑ ፕሬዝዳንት ለትራምፕ እጅ የመስጠት ህልማችሁን ወደ መቃብር ትወስዱታላችሁ ሲሉ ምላሽ ሰጡ። የኢራኑ ፕሬዝዳንት መሱድ ፔዝeshkian የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ያለምንም ቅድመ ሁኔታ እጅ የመስጠት ጥሪ በቁጣ ውድቅ አደረጉ። ፕሬዝዳንቱ በመንግስት ቴሌቪዥን ባስተላለፉት መልእክት ኢራን በጭራሽ እጇን አትሰጥም፣ ትራምፕ ይህ ህልማቸውን ወደ መቃብር ይዘውት ይሄዳሉ ሲሉም አስጠንቋል። ይህ በእንዲህ እንዳለ ፔዝeshkian ኢራን በፋርስ ባህረ ሰላጤ ሀገራት ላይ ላደረሰችው የሚሳኤል ጥቃት ይቅርታ ጠይቋል። አገሪቱ ከጎረቤት ሀገራት ጥቃት ካልተሰነዘረባት በስተቀር ዳግም ጥቃት እንደማትፈጽምም ቃል ገብተዋል። በሌላ መረጃ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የመካከለኛው ምስራቅ ሁኔታ ከዚህ በላይ አሳሳቢ ሊሆን አይችልም ሲሉ እየተባባሰ የመጣው ግጭት እንዲቆም ጠየቁ። ዋና ጸሐፊው ኤክስ ገጻቸው ላይ ባሰፈሩት መልእክት መካከለኛው ምስራቅና ከዚህ ባሻገር የሚፈጸሙት ህገወጥ ጥቃቶች በመላው ቀጠና የሚገኙ ንጹሐን ላይ ከፍተኛ ስቃይና ጉዳት እያደረሰ ነው ብሏል። የቀጠናው ሁኔታ የዓለም ኢኮኖሚ በተለይም ተጋላጭ በሆኑ ወገኖች ላይ አስከፊ ስጋት ደቅኗል ሲሉ አሳስበዋል። ሁኔታው ከሁሉም ቁጥጥር ውጪ በሆነ ሁኔታ ሊባባስ ይችላል ያሉት ዋና ጸሐፊው ውጊያውን አቁሙ፣ ወደ ተጨባጭ የዲፕሎማሲ ንግግር ለመግባት ጊዜው አሁን ነው፣ ሁኔታው ከዚህ በላይ አሳሳቢ ሊሆን አይችልም ሲሉም አስጠንቋል። የተባበሩት መንግስታት የሰብአዊ ጉዳዮችና የአደጋ ጊዜ እርዳታ ምክትል ዋና ጸሐፊ የሆኑት ቶም ፍሌቸር በበኩላቸው ለጦርነት እየዋለ ስላለው ከፍተኛ መጠን ያለው ገንዘብ አንስተዋል። ፖለቲከኞች እርዳታ ለሚሹ ወገኖች የሚውለውን በጀት በማቋረጥ በሚወስዱት እርምጃ መኩራራታቸውን የጠቀሱት ፍሌቸር መሪዎቹ ለጦርነት ገንዘብ እያዋሉ መሆኑን በማንሳት ወቅሷል። አክሎም ገዳይ የሆኑ ቴክኖሎጂ ላይ እናም ያለ ተጠያቂነት የሚፈጸመው ግድያም በተመለከተ
ያለው ህብረት ከጊዜ ወደ ጊዜ እየጨመረ መሆኑን እየተመለከትን ነው ሲሉም ተናግረዋል። የተከበራችሁ የዩቲዩብ ቻናል ቤተሰቦች የመካከለኛው ምስራቅ ውጥረት አሁን ካለበት አስፈሪ ደረጃ አልፎ ወደ ከፋ የለየለት ጦርነት ያመራል ወይስ የዲፕሎማሲ መፍትሄ ይገኝለታል? ፕሬዝዳንት ዶናልድ ትራምፕ ዛሬ ኢራን በኃይለኛው ትመታለች ሲሉ ያስተላለፉት ማስጠንቀቂያ በዓለም ሰላምና በነዳጅ ዋጋ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የእናንተን ግምት በኮሜንት መስጫው ላይ አስፍሩልን። መረጃው ጠቃሚ ሆኖ ካገኛችሁት ሌሎች እንዲደርስ ላይክ ማድረጋችሁን አትርሱ። እንዲህ ያሉ ትኩስና ሰበር መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን አትዘንጉ። ከሰዓታት በኋላ በሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።